የዚህን ዲያቆን ውሸት እናጋልጥ፣ በዛው መጽሐፋቸውን እናስተምራቸው። መሐመድ እየጾመ በነበረበት ሰዓት ሴቶችን ይስማል፣ በእጆቹም ይነካካል። ሚስቶቻቸውን ይስሙ ነበር። ወዩባሽር እንዲሁም ያቅፉ ነበር። ወህወ ሷኢም ጾመኛ ሆነው አለቀ። ሐዲሱ የሚናገረው ይሄን ነው። አምላካችን ደግሞ የከለከለው ጾታዊ ግንኙነት ማድረግን ነው፣ በቀኑ ጊዜ ማለት ነው። ግን መሳሙ ማቀፉ ምንም ችግር የለውም፣ ወደ ስሜት እስካልገፋና እስካላደረሰ ድረስ ማለት ነው። ግን እሱ ገርሞ ከሆነ አምላክ በጾም ጊዜ ጡት ይጠባ ነበር። ከሱም አልፎ ሌሎችን ወንዶች እያመጣ ለሁለት ይጠቡ ነበረ፣ ብቻውን ደስ ስላለው ማለት ነው። ማለትም ለዛኛው ሰውዬ ጡት ይጋብዘው ነበር። ነገር ግን አንተ በራእይ ተገልጦ ጡት መጥባት ከደነቀህ ነብይህ የሬሳ ከንፈር እየመጠጠ ለሐጭ ይግት ነበር። ማስረጃ አልገደሉትም አልሰቀሉትም ይላል። አንተ ማስረጃ ብለህ ያመጣኸው ገለመ በጽዮን ላይ ደግሞ ክርስቶስ እንደተገደለ ይናገራል። በጣም እናመሰግናለን አምላክህን ዲባንክ ስላደረገው። የሙስሊም ኡስታዞች ሁል ጊዜ አርጊመንት ሲሰሩ ልክ እንደዚህ የራሳቸውን አምላክ ዲባንክ እያደረጉ ነው የሚሰሩት። ኡስታዙ ቪዲዮን የሰራው ፎይ ዋሽቶ ሳይሆን በእፎይ አማካኝነት መጋለጥ የጀመሩትና በአረብኛ ተደብቀው የቆዩ የእስልምና አስተምህሮት እና የመሐመድ አሳፋሪ ገበናዎች ማንኛውም ጤነኛ አይምሮ ያለው ህዝብ ሙስሊም ይህንን ነብይ ራዕይ አድርጎ እንደማይከተል ስለገባው ነው። ቪዲዮውን ሲጀምር የእፎይን ውሸት ላጋልጥ ብሎ ይጀምርና እፎይ በእንግሊዝኛ ያነበበውን እሱ በአረበኛ ተመሳሳይ ቃል ተናግሮ በእስልምናችን ጾም ወቅት ኪስ ማድረግ መነካካት ይፈቀዳል በማለት አረጋግጦልናል። እኛስ ምን አለ? ስላመንክ እናመሰግናለን ብራዘር። ነገር ግን ካመነ በኋላ አንድ መስፈርትን አስቀምጧል። ስሜቱን መቆጣጠር የሚችል ሲጀምር ከመነሻው መፈቀዱ በራሱ ጤናማ አይደለም። አንድ ነገር ተፈቅዷል ማለት ጤነኛ ነው ወይንም መንፈሳዊ ነው ማለት አይደለም። ለምሳሌ በብዙ ሀገሮች ሲጋራ ማጨስ የተፈቀደ ነው፣ ነገር ግን ጤነኛ ነው ማለት አይደለም። ታዙም ያደረገው እኛ ያነሳነውን ጤነኛ አይደለም የሚለውን የሞራል ጥያቄ ህጉ ይፈቅዳል በሚል የህግ ማብራሪያ ሊሸፍነው ሞክሯል። ይህንንም ማብራሪያ የሰጠው ድርጊቱ በራሱ ስሜት ቀስቃሽ መሆኑ ስላመነ ነው። ለመሆኑ አርአያ አድርጋችሁ ብትከተሉት ነብያችሁ መሐመድ ስሜቱን መቆጣጠር የሚችል ሰው ነበረን? አይሻ እንደተናገረችው በጾም ወቅት ሄሬድ ላይም ሆና ሁላ ይሰማትና ፈንድል ያረጋት እንደነበረ ነገር ግን ስሜቱን ይቆጣጠራል ተብሎ ቢጻፈ ሳሂህ ሙስሊም 1403 መንገድ ላይ የሄደ ድንገት ሴት አይቶ ስሜቱን መቆጣጠር አቅቶ ወደ ወሲ ወደ ሚስቱ ይሄድ ልቴ እንዳይቆም ወይ ደግሞ የዘር ፈሳሽ ስፐርሜ እንዳይፈስ ጸሎት ዱዓ ሲያደርግ የነበረ የ30 ሰው የወሲ ጉልበት ያለው ሰው እንዴት ነው እንድል ያደረገ የነካካ ኪስ ያደረገ ስሜቱን ሊቆጣጠር የሚችል? እናንተስ ምን ትላላችሁ? አሳማኝ ነው? ያሳምናል? መሐመድ ሐጅ ለማድረግ ሲሄድ ስሜቱን መቆጣጠር አቅቶት ገንዘብ ከፍሎ ዛፍ ስር ወሲብ ያደረገ የነበረ ሰው ዛሬ ላይ ያላችሁ ሙስሊሞች መሐመድ መልካም አርአያችን ነው እንከተለዋለን ካላችሁ ለስራ ጉዳይ ፊልድ ሄዳችሁ ስሜታችሁን ትቆጣጠራላችሁ ወይንስ ገንዘብ ከፍላችሁ ትከራያላችሁ? ስሜታችሁን ከተቆጣጠራችሁ እናንተ ለእርሱ አርአያ ትሆናላችሁ እንጂ እርሱ ለእናንተ መቼም አርአያ ሊሆን አይችልም። ፎልስ አናሎጂ ወይንም የተሳሳተ ንጽጽር ማለት ሁለት ፈጽሞ የማይገናኙ ወይም በባህሪያቸው የማይመሳሰሉ ነገሮችን አንድ ናቸው ብሎ በማነጻጸር የተሳሳተ ድምዳሜ